የመንግስታት ደጋፊ መሆን አይጠበቅባችሁ። በተለይ የኔ ደጋፊ መሆን አይጠበቅባችሁ። የሚጠበቅባችሁ እውነትን ብቻ መግለጥ ነው። ለአሜዚንግ ለሮቦት ፋን ነው ለራሱ አስቆት ነው ያለ። ዋይ ለዲማን ሾው ተጀምሮ ነው ያለ። ተመልካቾቻችን እንዴት ናችሁ? ለእኔ ቶልሞንታል ልጆንታል ቦለለለ ብዬ ነው ያለ። ቆደም ሲል ላያችሁት ቪዲዮ ተማሃሊ ለጠቅላዩ አብይ ሚዲያ ለሀገር በሚል ፕሮግራም ላይ ተገኝቶ ለሆኑ ግለሰቦች እውቅና የሰጠበት መርሃ ግብሪ ነው። ለሱ እንዳለው እንተውና ለዛሬ ዲማን ሾው በሶስት ዘርፊ አወዳድሬ ለመረጥኳቸው ማለትም በምርጢ የሙዚቃ ስራ፣ በምርጢ ደፋር ሰው እንዲሁም በምርጢ አሽቃባጭ ወይ ደግሞ አለቅላቂ ዘርፊ አወዳድሬ እውቅና ለሰጠኋቸው ሰዎች እናያለን። ፒስ አውት። ተመልካቾቻችን ለዲማን ሾው ተመልሻለሁ። ለመጀመርታው ዘርፊ ቤስት የሙዚቃ ደርፊ ለተወዳደሩት ለአብዱኪያር ፓፓፓ ለሚለው ደርፊ ለተመረጠበት ምክንያት ለእነቶሎ ቤት ምናቸው ይሰማል፣ ከፈረሱ በፊት ጋሪያቸው ይቀድማል፣ ካህን ደሞ ጀመር ውልን እየረሱ ፓብለው ጀመረው ቤት አፈረሱ ለሚለው። ለሁለተኛው ደሞ ለቴዲዮ ይለያል ዘንድሮ እንክርዳድ ከስንዴ ሰፌድ አቦጥሮ ለሚለውና ለሶስተኛ ለእኔ ለራሴ ለአዳነች አቤቤ ለዘፈንኩት ደርፊ ዲማን ዋና ለሚለው ሲሆን ለአሸናፊው ደርፊ ወይት ፎሪት ለዲማን ዋና ለሚለው ነው። ለራሴ ቀርሶ አያሳንስ አለ ወዲህ ነው። ለሁለተኛው ዘርፊ ለተወዳደሩ ደሞ በምርጢ ደፋር ሰዎች ለክርስቲያን ታደለ ለክሪስ በፓርላማ ለተናገረውና ዘብጥያ ለወረደበት በዚህ ቪዲዮ መጀመርታ አብይ ለተናገረው ነገር ጋር ክላሽ ለሚያደርግ ንግግሪ ነው። እስኪ አይተነው እንመለስ። አመሰግናለሁ የተከበሩ አፈ ጉባኤ፣ እንዲሁም ክቡር ጠቅላይ ሚኒስትር አመሰግናለሁ። የበርካታ ሀገራት መሪዎች መሰል ኃላፊነትን በወጉ ያለ መወጣት ጉድለት ሲያሳዩ ህዝብን ይቅርታ ጠይቀው ስልጣናቸውን ሲለቁ ይታያል። በሀገራችንም የቀድሞ ጠቅላይ ሚኒስትር ክቡር ኃይለማርያም ደሳለኝ ተመሳሳይ ህዝባዊ ተጠይቅ ሲቀርብባቸው ስልጣን መልቀቃቸውን እናስታውሳለን። እርሶም ወደ ስልጣን የመጡት በዚህው ተጠይቅ ምክንያት ነው። እርሶስ ስልጣኑን በመልቀቅ የመፍትሄው አካል ለመሆን አላሰቡም ወይ? ለሁለተኛው